ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ በትህትና ጠብቁ። የነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ፣ ሂሳብን ጨምሮ መማር ለሚፈልጉ በየትኛውም የዓለም ዳርቻ ያሉ ማንኛውም ከመሰረቱ አማርኛ ለሚጀምሩ ባሉበት ሆነው በኦንላይን በስልካቸው ብቻ አሊያም በኮምፒውተር በላፕቶፕ ባላቸው ነገር ብቻ አማርኛን ቀለል አድርገው እንዲጽፉ እንዲያነቡ እናደርጋለን ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የተመረጡ ጥቅሶች ናቸው። የአማርኛ የተመረጡ ጥቅሶችን እንዴት አድርገን ማንበብና መጻፍ እንችላለን። ከዚህ በፊት ግን የመጀመሪያው ስራችን መሆን ያለበት አማርኛ ማንበብን መጻፍን የማንሞክር ልጆች ካለን መለስ ብለን ከዚህ በፊት የተለቀቁ አጫጭር ቪዲዮዎችም ስለሚኖሩ እነሱን ከሆሄያት እስከ አረፍተ ነገር ቃላትን ጨምሮ ያሉ አረፍተ ነገርም ሌሎችን የሚያጠቃለለ ቪዲዮ ስለሚኖር እሱን ወደኋላ መለስ ብላችሁ እዩ። ከዛ በመቀጠል ግን ዋናው ትልቁ ነገር እዚህ ጋር የምትይዙት ነገር እንደነዚህ አይነት ረዣዥም አረፍተ ነገሮችን ወይም ጥቅስ መሰል ትምህርቶችን ለማንበብ የመጀመሪያ ስራችን መሆን ያለበት ነገር ምንድን ነው? መጀመሪያ እነዚህን አንድ ላይ አጣምረን ለማንበብ የመጀመሪያ ስራ መሆን ያለበት ፊደላትን ነጣጥለን ማወቅ ይጠበቅብናል። የመጀመሪያ ስራችን መሆን ያለበት እሱ ነው። ፊደላትን ነጣጥለን ካወቅነ በኋላ ደግሞ እንደገን እንዴት አድርገን ማገጣጠም እንችላለን ለሚለው ደግሞ እነዛን ያወቅናቸው ፊደላት ስንተኛ ቤተሰብ ናቸው፣ ከየትኛው ቤተሰብ የመጡ ናቸው የሚለውን ማወቅ አለብን። ለምሳሌ የሀ ፊደል ካወቅነ ሀ ከማን መጣች? ከሀ ቤተሰብ። ከሀ ቤተሰብ ከመጣች ደግሞ ስንተኛዋ ነች ማለት ነው ማወቅ መቻል አለብን። ስንተኛዋ ነች? የሀ ቤተሰብ ሆና አንደኛዋ ነች፣ ሁለተኛዋ ወይ ሶስተኛዋ የሚለውን ደግሞ በደንብ አጣርተን ማወቅ ይጠበቅብናል። ከዛ በኋላ ደግሞ ያቺ ሁለተኛ ቤተሰብ ወይም ሶስተኛ ቤተሰብ ከሀ የመጣችዋ ፊደሏ ማን ትባላለች? ድምጿ ለምሳሌ ሁለተኛ ድምፅ ከሆነች ሁ ተብላ እንደምትጠራ ሁሉ ሁ የሚለው ድምፅ ማወቅ ይጠበቅብናል። ስለዚህ የፊደላትን እያንዳንዳቸውን ባህሪ ካወቅነ በኋላ አገጣጥመን ለማንበብ ደግሞ በጣም ቀላሉና ከሁሉም የተሻለው ነገር ነው። ለምሳሌ የተወሰነች አጭር ቃል ለማንበብ ስንፈልግ እዚህ ጋር እንደምታዩት ይሄ የተመረጡ ይላል አይደለ? ይሄንን የተመረጡ የሚለውን ቃል ለማንበብ የመጀመሪያ ስራችን መሆን ያለበት እነዚህን እያንዳንዱን የተቀመጡ ፊደሎችን የንተን፣ መን፣ ረን፣ ጡ የሚሉትን እያንዳንዳቸውን ማወቅ ይጠበቅብናል። እነሱን ካወቅነ በኋላ ለምሳሌ የስንተኛ ፊደል ነች? የማን ቤተሰብ ነች? የ ነች። ስለዚህ ስንተኛ ነች? የመጀመሪያ። ተ ምትለዋም የመጀመሪያ፣ መ፣ ረ፣ ጡ ምትለዋ ሁለተኛ ነች። ስለዚህ በእንደዚህ አይነት መጀመሪያ ድምጻቸውን ትለያላችሁ። ድምጻቸውን ከለያችሁ በኋላ ደግሞ ከየትኛው ቤተሰብ እንደመጡ አውቀናል፣ ድምጻቸውን ለይተናል። ከዛ በኋላ አገጣጥመን ማንበብ ነው ማለት ነው። አገጣጥመን እንደማንበብ ነው በጣም የሚቸግረን ልጆች ካለን ምን እናደርጋለን? አሁን እዚህ ጋር መያዝ ያለባችሁ ነገር ምንድን ነው? የተመረጡ የሚለውን ለማንበብ በጣም የሚከብዳችሁና የሚያስቸግራችሁ ከሆነ ምን ማድረግ አለባችሁ? በጣም በቀላል ዘዴ ማለት ነው። እዚህ ጋር የትላላችሁ ከዛ ትላላችሁ አለ። እነዚህን የመጀመሪያ ስራው መሆን ያለበት የሰው ልጅ ቃልን አንብቦ አንድ ላይ አድርጎ ለማንበብ የመጀመሪያ ስራው መሆን ያለበት ምንድነው? ሁለት ፊደል። የመጀመሪያ አንድ ፊደል እናውቃለን፣ ከዛ ሁለት ፊደል፣ ከዛ ሶስት ፊደል እያለ እያንዳንዱ ማወቅ እንችላለን። ስለዚህ የመጀመሪያዋ የ ካለ ከዛ ተ፣ እነዚህን ለማንበብ የተ አያችሁ፣ የተ ካለ በኋላ ከዛ የተ ካልን በኋላ እነዚህን የመጀመሪያዋ የመሆኗን እናውቃለን። ከዛ ደግሞ ተ አለች፣ የተ ይህን መርሳት የለባችሁም። ከዛ ምን ነበር ያለ መጀመሪያ? የተ ብለናል። ከዛ መን ስንጨምር የተመ ይላል አይደለ? የተመ። ከዛ እነዚህን ሶስቱን የተመ የሚሉትን ከያዝነ ደግሞ ረን እንጨምራለን በአንድ ላይ የተመረ። እያንዳንዱ ፊደል ምንጨምረውን ሴቭ እያደረግን ነው የምንሄደው። ስለዚህ የተመረ። ከዛ ጡ ይመጣል አይደለ? የተመረጡ። አያችሁ፣ በቀላል ዘዴ እንደዛ አድርጋችሁ ማንበብ ትችላላችሁ። ማገጣጠም በጣም ቀላል ነው። ዋናው ስታገጣጥሙ እንዴት አድርገን ማያያዝ አለብን ፊደላትን የሚለውን የራሳችሁን አካሄድ ሊኖራችሁ ይገባል። መጀመሪያ አንድ ፊደልን ማወቅ፣ ሲቀጥል ሁለተኛ ፊደልን ማወቅ፣ ሶስተኛ፣ አራተኛ ፊደልን አእምሯችሁ ላይ ሴቭ እያደረጋችሁ በሄዳችሁ ቁጥር ቃሉን እያስታወሳችሁ እየሄዳችሁ ነው ማለት ነው። ቃሉን አስታወሳችሁት ማለት ደግሞ በምትፈልጉት በአንድ አፍታ ለማንበብ የምትፈልጉትን ነገር ታነባላችሁ። ስለዚህ ይሄ የተመረጡ ይላል ማለት ነው። ከዛ የአማርኛ ጥቅሶች ነው አይደል የሚለው። ይሄንን የአማርኛ የሚለውን ለማንበብ ደግሞ መጀመሪያ እንላለን። አእምሯችን ላይ መፈጠር ያለበት ማለት ነው የፊደል። ከዛ የአ ከዛ
ምን ብለናል? መጀመሪያ የአ ብለናል። ማን እንጨምራለን? በአንድ ላይ 3 ፊደል የአማ ብለን እንይዛለን። የአማ ከዛስ ር አለ። መጀመሪያ የአማ ብለናል። አሁን ደግሞ ርን እንጨምራለን። የአማር እኛ ስለማለት ራሱ ይመጣል። የአማር ብላችሁ ስትቆሙ ሌላ ፊደል እንደሚከተሉ ያሳያችኋል። ስለዚህ ማን ይመጣል? እኛ የአማርኛ ይላል ማለት ነው። የአማርኛ ጥቅሶች የሚለውንም ደግሞ እንዲሁ ለማንበብ መጀመሪያ ጥ እንላለን። ጥ ከዛስ ጥቅ ሁለቱም ብቻ ማለት ነው። ጥቅ በቅደም ተከተል ነው የምናያቸው አሁን። ከዛ እዚህ ቀጥሎ የምናያት ደግሞ ሶ ነች አይደለ? ጥቅሶ ከዛ ማንቀረን ቼ በአንድ ላይ ጥቅሶች። ስለዚህ የምን ይላል በቀላሉ የተመረጡ የአማርኛ ጥቅሶች ይላል ማለት ነው። የተመረጡ የአማርኛ ጥቅሶች። ልክ በእንደዚህ አይነት አማርኛን ቀለል አድርጋችሁ በተለይ አገጣጥማችሁ ማንበብ ለሚቸግራችሁ ልጆች በዚህ መልክ ረጋ ብላችሁ እያገጣጠማችሁ ማንበብ ትችላላችሁ ማለት ነው። አማርኛ በጣም ቀላል ነው። ይህን ያህል ልትፈሩት የሚገባ ቋንቋ አይደለም። ቀለል ካደረጋችሁት ቀለል ይላል፣ ከበድ ካደረጋችሁትም ደግሞ እንደናንተ አያያዝ ከበድ ሊል ይችላል ማለት ነው። ስለዚህ እነዚህም በእንደዚህ አግባብ እናነባለን፣ እንጽፋለን፣ እንለወጣለን። ከዚህ በተጨማሪ ደግሞ ማንኛውም ተማሪ በውስጡ መስመር መማር የሚፈልግ ካለ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ እንደሚሆን በቀጥታ በመደወልም አሊያም ማንኛውም ኢሞ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ታገኙኛላችሁ። አሁን ቀጥታ ወደ ትምህርቱን ቀጥል። የምንማረው ከውድቀታችን እንጂ ከስኬታችን ብቻ አይደለም። የምንማረው ከውድቀታችን እንጂ ከስኬታችን ብቻ አይደለም። እዚህ ጋር የምትይዙት ነገር ምንድን ነው? ብዙዎቻችን ስኬት ደረጃ ላይ የደረሱ ሰዎችን ብቻ በማየት ነው ከነሱ ልንማር የምንችለው። ነገር ግን እነዛ ሰዎች ስኬት ላይ የደረሱበትን ብቻ ማወቃችን ሳይሆን የምንማረው ከውድቀታችን እንጂ ከስኬታችን ብቻ አይደለም። ስለዚህ አብዛኛውን ጊዜ ከስኬታችን ከራሳችንም ተማርነ ከሰውም ስኬት ተማርነ ይህንን ስኬት በምንማርበት ጊዜ ወደ ስኬት መንገድ መሄዳችን መልካም ሆኖ፣ ነገር ግን እነዚህ ሰዎች በየትኛው መሰናክል አልፈው ነው ስኬታማ የሆኑት ወይም ስኬት ላይ የደረሱት የሚለውንም በደንብ አብረን ልናውቀውና እኛም ልንይዘው ይገባል ማለት ነው። ከዚህ በተጨማሪ ብዙ ሰዎች ሀብታም ለመምሰል ድሆች ይሆናሉ። ብዙ ሰዎች ሀብታም ለመምሰል ድሆች ይሆናሉ። ያ ማለት በአቅማቸው ልክ መኖር አልቻሉም። ገና እነሱ ሀብትን ሳያከማቹ ነገር ግን ከሀብታም ጋር በመዋል እነሱ ምንድነው የሚባለው የማያድግ ድሃ ሀብታም ይጋብዛሉ የሚባል ነገር አለ። ልክ እንደዚህ አይነት ነገሮችን ተግባራዊ ማድረግ የለብንም ማለት ነው። ተግባራዊ ማድረግ የለብንም። ከፈጣሪህ ብዙ ስትርቅ እርሱ በፈጠራቸው ፍጡራን ትፈተናለህ። ከፈጣሪህ ብዙ ስትርቅ እሱ በፈጠራቸው ፍጡራን ትፈተናለህ። ያ ማለት ብዙዎቻችን ፈጣሪ እንደፈጠረን አድርገን ሳናቅ ወይም እየረሳ ነው ምንሄድ ከሆነና ሌሎችን ምንከተል ከሆነ በራሱ በፈጠራቸው ፍጡር ተፈትነን እኛ መጨረሻችን ውድቀት ይሆናል ማለት ነው። መጨረሻችን ውድቀት እንዳይሆን ደግሞ ራሳችን አስቀድመን ፈጣሪያችን መርሳት የለብንም የሚለውን መያዝ ይኖርብናል። መልካም ቃል የማንንም አፍ ሰብሮ አያውቅም። መልካም ቃል የማንንም አፍ ሰብሮ አያውቅም። ብዙዎቻችን ልንሸማቀቅ ወይም ልንዋረድ የምንችልበት ከአፋችን በሚወጣው መጥፎ ቃል እንጂ ጥሩ ቃል ወጥቶ መቼም ቢሆን ተዋርደንም አፍረንም አናውቅም። ስለዚህ አሁንም እንደዚህ አይነት ነገሮች በማንኛውም ማህበረሰብ ዘንድ የተለመዱ ቢሆኑ መልካም ነው። ብዙዎቻችን ህልማችን አላሳካንም፣ ምክንያቱም ፍርሃታችን ስለምንኖር። ብዙዎቻችን ህልማችን አላሳካንም ምክንያቱም ፍርሃታችን ስለምንኖር። ይህ ማለት አብዛኛው ሰው የሚኖረው በፍርሃቱ ልክ እንጂ በእውቀቱ ልክ አይደለም። ያን ነገር ለመስራት አስቦ ነገር ግን ይፈራና ያን ነገር ሳያደርገው ይቀራል። ስለዚህ ብዙዎቻችን ህልማችን ለማሳካት የሚያግደን ነገር ምንድነው? የፍርሃታችን መንስኤ ነው ማለት ነው። ቤተሰብ አብራችሁ ስለነበራችሁ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።